ሰላም ዩቲዩብ እንደምን ቆያችሁ? ኢትስ ዮር ቦይ ዋይንጂ መሳይ ከዋይንጂ መሳይ ቻናል። በዚህ ቻናል ላይ ባለፈው ስኩል ላይፍ ድራማን ክፍል 1 አይተን ነበር ኤፒሶድ 1። አሁን ደግሞ ኤፒሶድ 2 አንድ ላይ ሪያክት የምናደርግ ይሆናል። እዚህ ቻናል ላይ ያልተቀላቀላችሁ ቤተሰብ ቻናሌን ሰብስክራይብ እንድታደርጉ ስል በአክብሮት ጠይቃለሁ። ምክንያቱም እዚህ ቻናል ላይ የምታገኙት አንድ ነገር አለ፣ ትልቅ ነገር፣ እውነተኛ የሆነ ምንም ፌክ ያልገባበት ሪያክሽን፣ እውነተኛ የሆነ ስሜት፣ እውነተኛ የሆነ ኮመንት የምንሰጥበት ቻናል ስለሆነ እዚህ ቻናል ላይ አንድ ላይ እንድትቀላቀሉ ስል በአክብሮት ጠይቃለሁ። ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። ምክንያቱም አዳዲስ ቪዲዮዎችን በምለቅበት ሰዓት ቶሎ እናንተ ጋር እንዲደርሳችሁ፣ አንደኛ ላይ እናንተ ጋር እንዲደርሳችሁ ያደርጋል። ላይክን በማድረግ ጀምሩት። ክፍል 2 እንጀምር። እዚህ ጋር ባለፈው ክፍል 1ን በምንመለከትበት ሰዓት የጨረስነው እዚህ ጋር ኤሊዝ የደንን አንገት አንቆ እያለ አይደል ይቀጥላል ብሎ ያለቀው። እንደውም ካስታወሳችሁ ሰስፔንስ አድርጎን እንደዚህ ማድረግ አልነበረበትም ምናምን ብዬ ስቀውጠው ማለት ነው። ከዛ ክፍል የቀጠለ ስለሆነ እዚህ ጋር አሁን እንደምንመለከተው አንገቷን ምናምን ይዟታል። መጀመሪያ ግን ክፍል 1ን ያላያችሁ ሰዎች ካላችሁ ክፍል 1ን ገብታችሁ እንድታዩ ስል በአክብሮት ጠይቃለሁ። እዚህ ጋር አሁን አንገቷን አንቃት አይደል? ከዚህ በኋላ ምን ይፈጠራል ምናምን የሚለውን እስከ ቪዲዮ መጨረሻ ድረስ ለተከታተለኝ ሰው የሚያውቀው ይሆናል። እስከ ቪዲዮ መጨረሻ አንድ ላይ ይቆዩኝ ስል በአክብሮት ጠይቃለሁ። ወደ ቪዲዮ። መሞት ወይም ማለት ከኔ ትዕዛዝ ውጪ እወጣለሁ ካልሽ ጸባይ ይገባል። ምን አድርገኝ ነው? እስካሁን ምንም ከባድ ነገር አላደረግሽ፣ ግን ከዚህ በኋላ እያንዳንዱ እርምጃሽ በእኔ ትዕዛዝ ውስጥ ማስጠንቀቂያ። አንድ ትምህርት ቤት ውስጥ እኛ ቤት ስለመኖርሽ አንድ ሰው ቢያውቅ እሺ። ሁለተኛ ትምህርት ቤት ውስጥ ሆነ የትኛውም ቦታ እኔን ቀና ብሎ ማየት አይደለም። አሁን ሴሊዝ ምንድን ነው የሚለው? አበዛው አይደል እንዴ? በጣም መጀመሪያ በጣም ለመረዳት ሞክሬ ነበር እንዳያችሁት ክፍል 1 ማለት ነው። አሁን ግን ምንድን ነው ከዚህ በላይ እኔ መረዳት አልችልም። ምን ትላላችሁ እናንተስ? ኮመንት ላይ የተሰማችሁን ኤሊዝ ካናደዳችሁ ምናምን ኮመንት ላይ ያስቀምጡ። እንዴ እንደዚህ በማስፈራረት ምናምን እቀይረዋለሁ ምናምን ማለት አይቻልም። ያው አንዳንድ ጊዜ የሚቻልበት ሲቹዌሽኖች አሉ፣ ግን በዚህ ሁኔታ ላይ ደግሞ የሚቻል አይመስለኝም። እስቲ እናንተስ ምን ትላላችሁ? ኮመንት ላይ ያስቀምጡ። ቃል ጠርቶ ማናገር። እሺ ለጊዜው እነዚህን ትዕዛዞች ጠብቂ፣ በጣም ተጠንቀቂ። ማንም ወልዶ እንደጣልሽ እኔ ደግሞ አሽቀነጥርሻለሁ። ተግባባን? አዎ። አንዳንዴ ምን አለ መሰላችሁ፣ ስለ ቃል በምናስብበት ሰዓት ከአፋችን የምናወጣው ቃል እኛ እንደ ተራ ነገር ልንቆጥረው እንችላለን፣ ግን በጣም ከባድ መሳሪያ ነው። በጣም ብዙ ሰውን ሊጎዳ ይችላል። እንዴት ማንም ወልዶ እንደ ጣለሽ ምናምን ሲባል አሁን አስባችኋል? አሁን እድልን እንደዛ ሲላት ምን ያህል አደገኛ ነገር ተናግሮ እንደሄደ ምናምን በቃ መናገር አልችልም ለእናንተ፣ ምክንያቱም እናንተም የራሳችሁን ፊሊንግ ምናምን ልታውቁት ትችላላችሁ። በጣም ቃል ላይ ለምናወጣው ነገር በጣም ጥንቃቄ መውሰድ አለብን። ለሁሉም ነገር ቃል እንደምናስበው ከጦር መሳሪያ ከምናምን ሊበልጥ ይችላል፣ ደግሞ ይበልጣል ብዬ አምናለሁ። አንዳንድ ጊዜ የምንናገረውን ነገር አስበን አስተውለን ምናምን ብንናገር አሪፍ ነው። እናንተስ ምን ትላላችሁ? ኮመንት ላይ ሀሳባችሁን እስቲ አስቀምጡልኝ። የተሰማችሁን ስሜት ኮመንት ላይ ጻፉልኝ። ያው መጣልሽ። ደግሞ እንዴት አባቱ እንዳማረበት። አዎ በጣም ነው ያማረበት። ማለት እንዴት አደርገሽ አይተሽው? እንዴት አያዋለሁ? እኔ የምላችሁ ይህም በጣም ብዙ ጊዜ አስተውየው አውቃለሁ። እና እንዴት መሰላችሁ፣ አንድ ሴት ልጅ ለጓደኛዋ ያምራል ምናምን ብላ ከነገረች፣ ያቺ ልጅ ደግሞ የነገረቻት ልጅ ደግሞ የምትወደው ከሆነ ምናምን ይቀናሉ መሰለኝ። አምሮበታል
ወይ እንዴት ነው ዛሬ ቆንጆ ሆኗል ምናምን ሲባል ብቻ እኔ እንጃ ለምን እንደምትቀኑ አላውቅም። እስቲ ኮመንት ላይ አስቀምጡልኝ ምክንያታችሁ ምንድን ነው? እንደዚህ እሷ አይ ቲንክ በክፋት አስባ ላይሆን ይችላል። ያው ሜቢ አምሮበት ስለመጣ ያምራል ምናምን ብላ ከእሷ ጋር ተመሳሳይ ኮመንት ሰታት ራሱ ቀንታ ነው ምናምን ብቻ ከባድ ነው። እስቲ ኮመንት ላይ ጻፉልኝ ለምንድን ነው እንደዚህ የምታደርጉት? ብቻ ታይ ከተማ ውስጥ የቀረ ሀብታም የለም። ይሄ ብር ተበተነ ነው የምልሽ። ቆይ አንቺ ምንሽ ነው የነገርሽኝ? እኔ የምላችሁ ብዙ ጊዜ አልዋሽም፣ የአሁኑ ዘመን ሴቶች ልበል ወይ እኛንም ጨምሮ ነው አልዋሻችሁም እኮ ወንዶችንም ሴቶችንም ይጨምራል። ግን ስፔሻሊ ሴቶች ይሄ ነገር ስራዬ ብላችሁ የያዛችሁ ሴቶች እንዳላችሁ አውቃለሁ። እንደዚህ በቃ የሆነ ቦታ ሄዳችሁ ምናምን የሆነ ነገር ተጠቃቅማችሁ ምናምን ፖስቴ ምናምን እሱን አስከፍላችሁ ምናምን ላሽ የምትሉ ሴቶች እንዳላችሁ አውቃለሁ። ያው ይታወቃል። ኮመንት ላይ ምን ትላላችሁ ስለዚህ ቶፒክ? እስቲ ኮመንት ላይ የተሰማችሁንና የፈለጋችሁትን፣ ምክንያቱም ይሄ ቻናል ፍሪ የሆናችሁ የምታወሩበት ቻናል ነው እና ደስ ያላችሁን ነገር ኮመንት ላይ ጻፉልኝ። እስከ ቪዲዮ መጨረሻ ድረስ ተከታተሉ። ሁሌ ስለሷ ስታወራኝ ተመስጠ ነው እና እንዴት ነው ከሷ ፍቅር ምናምን ነገር ሳይገባልሽ አልቀረም? አንተ እኮ በጣም ቀልደኛ ነህ። እንጋባለን ምናምን ስትለኝ እኮ ሲቢ ላይ የሆነ ደህና ጨለ ገባልኝ ነው ያዘ። አረ ሳቋ የምላሽ ሳቅ በጣም ተወችታኛለች። ግን እንዴት ነው መጀመሪያ አካባቢ እንዲህ ሲያያት ምናምን በትካዜ ምናምን ሲል ሪል የወደዳት ምናምን መስሎኝ ነበር። ግን በጣም ሙድ ትይዛለች በዚህ ሳቅ። አንቺ ምላጭ ይመሻ። ምንድን ነው የሆንሽው ነገር አለ እንዴ? ፊትሽ ልክ አይደለም። ምንም ማለት ነው? ፊትሽ እኮ ልክ አይደለም። ምንድን ነው ችግር አለ እንዴ? ምንም አልሆንኩም አልኩ አይደል እንዴ? ቆይ ለምንድን ነው የሆንሽውን ነገር የማትነግሪኝ? እንዴት ነው ግን እድል? እውነታችሁን ንገሩኝ። አታምርም? በጣም ነው የምታምረው። ጻፉልኝ እስቲ ታምራለች ምናምን የምትሉ በየሄደችበት ሁሉ እንድትሳቀቅ ነው ያደረጋት። እንደዚህ ማድረግ የለበትም አይደል እንዴ? ምን ትላላችሁ እናንተ? አይ ምንድነው ነፃነቷን በጣም እንዲጨበጠው እኮ አይደል እንዴ? ነፈጋት በጣም። ምን ትላላችሁ? እንደዚህ ብቻ በጣም እያናደደኝ ስለሆነ ነው። አላውቅም። ወይኔ ሲያስፈሩ። ወዴት ነው የሚሄደው እንዴ? ለምንድን ነው ደግሞ እንደዚህ የሚያዩኝ? ምን ጉዴ! በቃ ወደዛ ካልሄዱ መሰለኝ። የት አለ እስካሁን? መች ኮመንት ላይ ያስቀመጣችሁ የእድል ውበት የታያችሁ? ኧረ አስቀምጡልኝ፣ እየጠበቅናችሁ እኮ ነው። ኮመንት ላይ ይቀመጥልኝ የእድል ውበት የታያችሁ። እድል ግን እቺ ናት ፋሮ። ደግሞ በጣም ነው የምታስጠላው። በጣም አስጠንቅቃታል ግን አይደል? በደንብ አድርጊ። አንዳንድ ሰው አለ በጣም ግርም የሚለኝ ነገር ሜቢ እኮ አሁን ልጅቷ እድል ባለችበት ሲቹዌሽን ውስጥም አልፎ ሊሆን ይችላል። ኦር በዛ በኩልም በሷ ባለችበት ሲቹዌሽንም ላያልፍ ይችላል። ነገር ግን እንዴት ላስረዳችሁ? እሺ በቃ ራሱን አጉል ከመጠን በላይ ቆልሎ የሚያይ ሰው አለ። በቃ ሃይ ሌቭል ሃይ ስታንዳርድ ነኝ ምናምን ብሎ የሚያስብ ግን ያልሆነ ሰው፣ እሱም ደግሞ ሃይ ሌቭል የሆነ የሚመስለው እንዴት መሰላችሁ? ቅድም እንደተረዳ ነው ከሰው በሰው ብር በሰው ነገር ምናምን ፈታ ማለት ወይ ከሰው ብር መቀበል ምናምን ከሹገር ሆነ ወይ ብር ካላቸው ከባለ ሀብቶች ምናምን ብቻ ከባድ ነው። እንደዛ ብር እያገኛችሁ አስቡት እስቲ ራሳችሁን ቆልላችሁ ሃይ ሌቭል ላይ ምናምን አስቀምጣችሁ ሌላ ሰውን እንደመናቅ ምናምን። ይሄ መስተካከል አለበት። ምን ትላላችሁ በዚህ ቶፒክ ላይ በዚህ ጉዳይ ላይ?
እስቲ የተሰማችሁን ነገር ኮመንት ላይ ጻፉልኝ። እኔ ድፍት ልበልልሽ፣ እኔ ወድቄ ፍርፍር ልበልልሽ። እዚህ ትምህርት ቤት እኮ እርኩስ ብቻ ነው የተሰበሰበው። አውቆ እኮ ነው። እኔ ምላጭ ግን በጣም እየተመቸኝ ነው ከአሁኑ ማለት ነው። ከክፍል 2 ጀምሮ አሁን ክፍል 2 ላይ ነው ያየነው። ምላጭ ግን በጣም እየተመቸችኝ ነው። ምላጭ ይመቻት ምላጭ። ይሄን ሹል ድንጋይ እዚህ እየጣሉ ያሉት የሚገርምሽ ነገር ማለት ነው። እኔ ለዚህ ትምህርት ቤት ጤንነት ስል ማለት ነው እየለቀምኩ እኮ ነው የምኖረው። ምላጭ ይባላል። የዚህ ትምህርት ቤት ፋይል በሙሉ ማለት ነው እጄ ላይ ነው ያለው። የፈለግሽው ነገር ካለ እያንዳንዱን ነገር እጄ ላይ ነው። ዚስ ስኩል ኢዝ ኦን ማይ ሃንድ። እዚህ ትምህርት ቤት ውስጥ ቆንጆ የምንባለው እኛ ወንዶች ነው። ቸከሶቹ ያሊ ለፉንጋ ናቸው። አራሽን ጠብቂ ይልልሽ ነው። በተለይ እዚህ ጋር ፉንጋዋ ማናት? እስቲ ኮመንት ላይ ጻፉልኝ። ያኔ እዚህ ምንም አይደለም ግን ፉንጋ ሴቶች ሞልተዋል ምናምን ብሏል። እስቲ ኮመንት ላይ ጻፉ። የትኛዋ ልጅ ፉንጋ ናት? ኦር የትኛው በግሩፕም ሊሆኑ ይችላሉ። ግን ፉንጋ ማን እንደሆነች ኮመንት ላይ ጻፉልኝ። ዛሬ ደግሞ በጣም አምሮብሃል። ምን የተቀየረ ማለት እንደ በፊቱ ነኝ? ለኔ እኮ ሁሌም ቢሆን አዲስ ነህ። ካፌ ሄደን ምሳ እንብላ? አይ አሁን ነው በልቼ የመጣሁት። እሺ በቃ። አረ ሉል እንደዚህ እስቲ ኮመንት ላይ ጻፉልኝ። እንደዚህ ማድረግ የለበትም። ጭራሹ ደግሞ ለሴት ልጅ ክብር መስጠት በጣም አስፈላጊ ነገር። ለሴት ልጅ ክብር መስጠት አለበት ሲጀመር። ምን ትላላችሁ ስለዚህ ጉዳይ? ኮመንት ላይ ጻፉልኝ። ለሴት ልጅ ክብር እሷ ተቀምጣ አንተ ጥለ ምናምን መሄድ የለብህም። ግን ያለበት ሲቹዌሽን የትኛው ምን እንደሆነ ስለማናውቅ እስቲ እንለፈው ዝም ብለን። ግን ትምህርት ይሆናል። እስቲ ለሴት ልጅ ቁጭ ብላ ሴትንም ልጅ ወንድ ልጅ ቁጭ ብሎ ጥላ መሄድ የለባትም። ወንድ ልጅም ደግሞ ሴት ልጅ ቁጭ ብላ ጥሎ መሄድ የለበትም። ምን ትላላችሁ ስለዚህ ሀሳብ? ኮመንት ላይ አስቀምጡልኝ። የአክስቴ ሰርግ እንደደረሰ ነግሬህ የለ እንዴ? ነግረሽኛል እኮ ግን ደግሞ ለሰርጉ ሳምንት አለን እኮ። ሳምንት እኮ ነው ታዲያ የቀረው። ሳምንት ማለት እኮ በጣም አጭር ጊዜ ነው። ቆይ አንተ ከሰው ቤታችሁ ሆኜ እንድታይልህ ነው አይደል የምትፈልገው? አንተ እያለ እኔ እንደዛ መታየት አለብኝ? ኧረ በስመ አብ። ቆይ እኔ እዚህ ጋር አንድ ጥያቄ አለኝ። ለምንድን ነው ሴቶች ግን የሆነ ነገር ስትፈልጉ ማለት ነው ወይ ታኮርፋላችሁ ወይ ጸባያችሁ ይቀየራል ምናምን አይደል? እርግጠኛ ልሁን? እሺ እርግጠኛ ነኝ። ኦኬ እርግጠኛ ነኝ። የሆነ ነገር ስትፈልጉ ጸባያችሁ ይቀየራል ወይ ታኮርፋላችሁ ወይ ትነጫነጫላችሁ። በቃ የተለያየ ነገር አለ። ግን ለምንድን ነው እንደዚህ የምታደርጉት? እስቲ ሴቶች ኮመንት ላይ ጻፉልኝ። ይቅርታ። አቤት። 11ኛ ቤቱ ጋር ነው። 11ኛ ቢያኛው። እሺ። አዲስ ተማሪ ነሽ? አዎ አዲስ። እኔ የምላችሁ እዚህ ጋር አንድ ሀሳብ ልስጣችሁ እስቲ፣ አንድ ሰጀሽን አይደል? ምንድነው እሱ? እድልና ሉል አንድ ላይ ቢሆኑ ምን ይመስላችኋል? አንድ ላይ ቢዋደዱ ፍቅር ውስጥ ሪሌሽንሺፕ ውስጥ ቢገቡ ምናምን እኔ አሁን በበኩሌ በጣም ደስተኛ ነኝ። አንድ ላይ ቢሆኑ አንድ ላይ ቢቆዩ እድልና ሉል በጣም ደስተኛ ነኝ። እስቲ አንድ ላይ መሆናቸው ካስደሰታችሁ ምናምን ኮመንት ላይ ጻፉልኝ። እስቲ አንድ ላይ ቢሆኑ ብቻ በጣም ነው ደስ የሚለኝ። እንኳን ደስ አለ እኮ ለምን ይኸውልህ በአንድ ድምፅ ሁላችንንም ያስጨበጨበች ቆንጅዬ ሴት ታገኝታለች ነው የምልህ። እኔ ምን አልኳችሁ ቅድም? ያው ምላጭ ራሱ መሰከረልኝ። ምን ማለት አይጠበቅብኝም። በጣም ቆንጅዬ ናት ማለት እድል በጣም ቆንጅዬ ናት እና ተገኘች ምናምን። ይሄ ደስታ እንግዲህ ከባድ ነው እና ደስ ብሎኛል። ይኸው ምላጭ ማመነልኝ። እናንተ ብቻ ናቸው የቀራችሁት። እስቲ እድል በጣም ቆንጅዬ ናት፣ በጣም ታምራለች፣ ውብ ናት የምትሉ ኮመንት ላይ አስቀምጡልኝ። ከወንዶቹ ማን አይደለም እንዴ? ለምን አላጨበጭብ? ትቀልዳለህ እንዴ? ማጨብጨብ ነው ሁላ ብያለሁ እኮ። ለምን ይኸውልህ ሁላችንን የሚያስማማች ቆንጅዬ ውበቷ ወደር ያልተገኘላት እንደ አንድ የሰበሰበችን ውብ ልጅ ተገኝታለች እኮ እዚህ ግቢ። እዚህ ግቢ እንዴ! ያው ያችት እንደው መጣችልን። ኧረ ከኤሊዜት እንሂድ እንደ ለምንድን ነው ልጅቷን እያሳቀቀ ያለው? ለምንድን ነው የሚያሳቅቃት? ፍሪደሟን በጣም እየነሳት ነው እንደዚህ።
በጣም ከባድ ነው እና ፍሪደሟን እንዲህ መንሳት የለበትም። ኤሊዝ ረፍ ማለት አለብን። ባይዘው ኮመንት ላይ ጻፉ ረፍ ምናምን እሺ። መለከት ነው ከሆነ ያው ክፍል 2 በጣም ደስ የሚል ሁኔታም አለ፣ የሚያስጠላም ሁኔታ አለ። ደስ የሚለው ምንድነው አንድ ላይ ትምህርት ቤት ገቡ። ቆንጆ የሆነች ዩኒፎርማ ያምርባታል እድል። ይህም በሌላ ነገር እንደማትወስዱት እርግጠኛ ነኝ። ግን ዩኒፎርማ አንደኛ እድል አንደኛ ምናምን። እስቲ ምን ትላላችሁ? ኮመንት ላይ ጻፉልኝ። እና እዚህ ላይ የሚደብረው ፓርት ምንድን ነው? የኤሊዝ ጉዳይ በጣም የሚደብረው ነገር ነው እዚህ አሁን እዚኛው ክፍል ላይ። ምክንያቱም የእድልን እንዳለ ፍሪደሟን የነፈጋት። ምን ትላላችሁ? ኮመንት ላይ አስቀምጡልኝ። አንድ ደግሞ እስቲ ለወደፊት ደግሞ እንተብይና እድልና ልዑል አንድ ላይ ቢሆኑ ምን ታስባላችሁ? በጣም አሪፍ ካፕሎች ይመስሉኛል። ለወደፊት አንድ ላይ ቢሆኑ ማለት ነው አሪፍ ካፕሎች የሚወጣላችሁ ይመስለኛል። እና ይህን ጉዳይ ኮመንት ላይ ጻፉልኝ። እናንተም እንደዛ ይመስላችኋል አይመስላችሁም ምናምን የሚለውን ነገር ኮመንት ላይ ያስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ፣ በቀጣይ ክፍል እስከምንገናኝ ድረስ ቸር ሰንብቱ። ቻው።